ሰላም ሰላም የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ዛሬ ይህንን ከረሜላ እንዴት እንደሚሰራ አሳያችኋለሁ ማለት ነው። አብራችሁን ቆዩ። እንደሚታዩት ድስት አዘጋጃለሁ ማለት ነው። በዚህ ላይ እንደዚህ ጨምራለሁ። እኔ ሁለት ነው ማለት ነው የሚሰራ ማለት ነው። እናንተ እንደ ፍላጎታችሁ መስራት ትችላላችሁ፣ እንደሚበቃችሁ አይል ማለት ነው። ለኔ ሁለት ይበቃኛል። እንደዚህ ቻርቅ ያለው ከዛ ምንድነው የምጨምረው? ወተት ማለት ነው። ወተት ጨምራለሁ። ይሄንን ሚልክ ነው ማለት ነው። ፍሬሽ ወተት እንደሚበቃችሁ አይል ነው የምታረጉት። እና ጋይስ ወተት እየጨመርኩ ነው። የመጀመሪያ አልቆ ነበረ እና እናንተ በፈለጋችሁት እንትን መስራት ትችላላችሁ ማለት ነው። በውሃ መስራት ትችላላችሁ። እኔ ግን በወተት በጣም ነው የሚጣፍጠው ማለት ነው። እና ምን ታደርጉበታላችሁ? በዚሁ ታማስሉታላችሁ ማለት ነው። ከዛ ጋዝ ላይ ያደርጋለሁ። እንደምታዩት ጋዝ ላይ ያድርጋችሁ እንደዚህ ታማስሉታላችሁ ማለት ነው። ጋዙን ያው ብዙ አትከፍቱ፣ ትንሽ ነው ክፍት አለባችሁ። እንደምታዩት ያው አዘጋጅቻለሁ እቃውን ማለት ነው። እንደ ቤታችሁ ይወሰናል የእቃ አይነት እና ከዛ ይሄንን አደርጋለሁ ማለት ነው። የራሱ የሆነ ያው የሚያስጣፍጥ ማር ነው መሰለኝ፣ በጣም ነው የሚጣፍጠው ማለት ነው። ከዛ ይሄንን ስር ላይ አደርጋለሁ ማለት ነው። ከዛም እንደዚህ ታደርጉበታላችሁ ማለት ነው። ትንሽ 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 ስለሆነ ማለት ነው። አርቃለች። እንደምታዩት እንደዚህ ያዘጋጃለሁ ማለት ነው። ከዛ ሲያልቅ ጨምራለሁ ማለት ነው። ጋስ እንደምታዩት እንደዚህ ፈልቷል ማለት ነው። እዚህ ቻርቂ ያዘጋጃለሁ እና ማብራት ዝግ ነበረ። አረፋ ምናምን ይወጣል። እኔ አረፋ ምናምን አልወድም ማለት ነው። አረፋውን እስከሚወስድ ድረስ ነው እንትን የሚለው። ከዛ አረጋለሁ ማለት ነው በእቃዎቹ ላይ። እያንዳንዱ ላይ አንዳንድ ነው የሚያደርገው ማለት ነው። ጋይስ እንደሚታዩት አርጌ ያለው ማለት ነው። ሁሉንም እኩል ነው ያደረኩት። ከዛ ለ10 ደቂቃ የሚያህል ሰዓት ውጪ ይቀመጣል። ከዛ በኋላ ፍሪጅ ውስጥ አስገባለሁ ማለት ነው። ፍሪጅ ውስጥ አስገብቼ ከዛ ያው ሲረጋ ከተኩል ሰዓት በኋላ መመገብ ይችላሉ ማለት ነው። እና ታችሁ እንዳሳያችሁ እንደዚህ ነው ማለት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። እና ሳህኑ ላይ ስትገለብጡ ያው እንደ ካርቶን ላይ እንዳያችሁት ነው የሚመጣ ማለት ነው። እና በጣም ነው የሚወዱት ማለት ነው። እኔ ያው በልቼ አላቅም፣ አዘጋጃለሁ እንጂ የመብላት ያው ፍላጎቱ የለኝም፣ ቀምሼም አላቅም።
ኤኒዌይ አዲስ አረብ ሀገር የምትመጡ እህቶቻችን እንደዚህ አይነት ነገሮችን ስሩ ስትባሉ ያው እናንተ ደረቱን ነፍታችሁ መስራት ትችላላችሁ ማለት ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲታበረታቱኝ ይፈልጋሉ ማለት ነው። ከዛም በመቀጠል ደግሞ በብዙ ሁኔታ ይሰራል። በስቱክ ምናምን በክሬም በብዙ አይነት ነው የሚሰራ ማለት ነው። ይሄንን ቪዲዮ ከወደዳችሁ ቀጣዩንም የሚለቅላችሁ ይሆናል ማለት ነው። ቀጣይ ቪዲዮውን በሌላ ስታይል ሰርቼ ይለቅላችኋለሁ ማለት ነው። ይሄ የራሱ የሆነ ክሬም ነው ማለት ነው። ማር ነው የሚመስለው እና አይ ቲንክ የተመር እንትን መሰለኝ ጭማቂ መሰለኝ ጣዕም አለ መሰለኝ። እኔ እንጃ በልቼ ስለማላቅ። ኤኒዌይ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። እንደዚህ አይነት ጠቃሚ ቪዲዮ እንዲደርስላችሁ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክትን በመጫን ቪዲዮውን ሲለቀቅላችሁ ቶሎ እንዲደርስ ማድረግ ትችላላችሁ። አብራችሁን ስለነበራችሁ አመሰግናለሁ። መልካም ቆይታ ይሁንላችሁ። ባይ ባይ።